ከመጠን በላይ ኑሮ ንቀቱ በስቶ ማናለብኝ ባይነቱ እንደ ልብ ተናጋሪው ጸባጫሪው ሃይ የሚለው ጠፍቶ ብዙ ነገሮች እየተደረጉ ነው ያለው። አሁን በሰማሁት ባለኝ መረጃ ቤተክርስቲያን ዘቅዝቆ ሰዓት ያያያዘ በሚገርም መልኩ መስቀል ዘቅዝቆ አንገቱ ላይ ያጠለቀ ኢትዮጵያ ምድር ላይ ሊዘፍን ተዘጋጅቷል። ግብዣም ተደርጓል። ይሄ የሰዎችን መብት መንካት ስለማንችል እንደ ኢትዮጵያውያን እገሌ ወገሌ ሳይሉ ከእንዲህ አይነቱ ማንም ተካፋይ ሳይሆን እንደ ኦርቶዶክሳውያን ደግሞ የኦርቶዶክስ ልጆች ለጸሎት ታውጇል። ለጸሎት ለጾም ራስን ከማዘጋጀት ውጭ ይሄ ለምንም ምን ትርፍ የሌለው ከሳንቲም ውጭ ትርፍ የሌለው የሀገርን ገጽታ የሚንድ አባቶቻችን ቅድሚያ የሚሰጡት ለጾም ነው፣ ለጸሎት ነው፣ ለሰላም ነው፣ ለፍቅር ነው። ውሃ ሙላት እያሳሳቀ ይወስዳል ይላሉ አባቶቻችን። በዘፈንና በዳንቸራ እያሳሳቀ ወደ ሞት ወደ ማይበሉ ወደ ሌላው የሚገፋን ነገር ተሳታፊ መሆን ቤተክርስቲያን አትፈቅድም። የሃይማኖት ሰዎችም ድርሻም አይደለም። እኔ ምን አገባኝ በሚል በዘመናዊ ስሜት ዝም ብሎ እንደ ልብ ተካፋይ መሆኑ በእግዚአብሔር ዘንድ ነውር ነው፣ ወንጀልም ነው። ጸባጫሪ መሆንም አስፈላጊ አይደለም። በቤታችሁ ሰብሰብ ብላችሁ ተቀመጡ። የሚመለከተው እንደፈለገ ይሁን። ኦርቶዶክሳውያን ግን ከቤታችሁ ከቤተ ክርስቲያናችሁ ተገኝታችሁ ጸልዩ፣ እግዚአብሔርን ለምኑ። አብረን ተያይዘን እንዳንጠፋ የኖህን ዘመን እናስታውሰው። ኖህ ትእዛዙን በመጠበቁ ድኗል። አይ ምን አለበት ነገ ከነገ ወዲያ ንስሐ እንገባለን ብለው በዕለታዊ ፍትወትና በዕለታዊ ምኞት የተቃጠሉ ደግሞ አወዳደቃቸው ከፍቷል። ስለዚህ የኖህን ዘመን መልሰን መጥራትና መሳብ የግብሩም ተካፋይ መሆን የኛ የኦርቶዶክሳውያን ድርሻ ስላልሆነ በዚህ በወርሃ ጳጉሜን በተወሰኑ በስድስቱ ቀናት ውስጥ የተቀደሰ ዘመን እንዲሰጠን፣ የሰላም ዘመን እንዲሰጠን፣ የፍቅር ዘመን እንዲሰጠን፣ የመተሳሰብ ዘመን እንዲያደርግልን፣ የአንድነት ዘመን እንዲያደርግልን፣ ብሶተኛ የማይኖርበት ዘመን፣ ተራብኩ፣ ተጠማው፣ ተፈናቀልኩ፣ ተሰቃየው፣ ተንገላታው የሚል የማይኖርበት ዘመን፣ በአንድነት ኢትዮጵያውያን በክብር በፍቅር በነፃነት የምንኖርበትን ዘመን እግዚአብሔር እንዲሰጠን ትልቁ ቁልፉ ማሰሪያው ጸሎትና ጾም ስለሆነ ጸሎቱ የጋራ አዋጅ ነው። ቤተ ክርስቲያን አውጃለች። ክርስቲያን የሆነውን ሁሉ ይመለከተዋል። ጾሙ ግን ቅድም ብፁዕነታቸው ገልጸውታል። ያስቀድመው መርሃ ግብር የያዙ ልዩ ልዩ ግብዣ ያላቸው ሰዎች ቢኖሩ ያንን ችግር ላለመፍጠር የወደደ ይጹም፣ ያልወደደ የዚያ ደግሞ የመርሃ ግብሩ ተካፋይ የሆነ ኃጢአት አይደለበትም አልታወጀበትምና በነፃነቱ መጠቀም ይችላል። ግን ማድላት ያለብን ለጾምና ለጸሎት ስለሆነ እስከተቻለ ድረስ የእግዚአብሔርን ትእዛዝ እንጠብቅ። የተቀደሰ ዘመን ይሰጠናል ብለን እግዚአብሔርን እናምናለን። ሰላሙን ያበዛልናል ብለን እናምናለን። የጸሎትን ትርጉም መተንተን አያስፈልግም። የጾምን ትርጉም መተንተን አያስፈልግም። ቀጥታ ከእግዚአብሔር ጋር ተነጋግሮ የምንፈልገውን መልስ ለመቀበል እጅን ዘርግቶ መጠበቅ ብቻ ነው። ከአባቶቻችን ሕይወት ከእኛም ሕይወት ከደረስንበትም አይተናል። ዝርዝር ወደኋላ ላለመግባት ነው። ስለዚህ ተግታችሁ ጸልዩ፣ ባንዳችም በምንም ነገር አትጨነቁ ነው። በዚሁ አጋጣሚ ለኦርቶዶክሳውያን በሙሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች ግፉ በዝቷል። አፋቸውን የሚከፍቱት በዝተዋል። ተናግረው የሚያናግሩ ከዕለት ወደ ዕለት እየተወለዱ ነው። የማትደፈረዋን ቤተ ክርስቲያን የሚደፍሩ፣ የማይነካውን የሚነኩ የሚዳስሱ ዛሬም የወዛ ግብረ አበሮች ከዕለት ወደ ዕለት እየተፈጠሩ ነው። ቁም ነገሩ ግን ስተት የሚፈጥሩት እኛንም ለማሳሳት ስለሆነ ሁሉንም ነገር በሕግ እየያዝን መጮህ ወዳለብን እንጮሃለን። ወደ ስተት ሰዎች ሲጋብዙን ለስተት እጆቻችንን መዘርጋት የለብንም። ራሳቸው ጮኸው ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ነገሩን ሁሉ ራሳቸው ጀምረው ምክንያቱን ወደ ኦርቶዶክሳውያን አድርገው ችግር ለመፍጠር ነው። በተለያየ መንገድ አይታችሁ ከሆነ አንድ ችግር ይፈጠር ኦርቶዶክሳውያን ናቸው ነው የሚሉን። ምክንያቱም ሊበሏት ያማራቸውን አሞራ ጅግራናት ይሏታል እንዲሉ አይነት ሰይፋቸውን የሚመዙት ብዙ ናቸው እዚች ቤተ ክርስቲያን ላይ። ስለዚህ ድል የምናደርገው
ሰዎች በዘረጉልን መስመር ተጉዘን ሰዎች ያስቀመጡልንን አንስተን ሳይሆን በጸሎትና በጾም በትዕግስትና በፍቅር ግን አንድ በመሆን በመገናኘት በመመካከር አንድነታችንንም ለመለያየት የማይወጠን ውጥን የማይሰር ሴራ የለም። አንዳችንን ሌላ ሌላችንን ሌላ አድርገው እርስ በርሳችን ብቻ በክፋት እንድንጫወት እርስ በርሳችን ተጣልተን ቤተክርስቲያንን እንድናፈርስ መረቡ ብዙ ነው። የተዘረጋው ትልቅ ነው። እቅዱ ብዙ ነው። ለዓመታት ነው። ስለዚህ ለእንዲህ አይነቱ እቅድ የዓላማውና የግብሩ ፈጻሚ ሆኖ መገኘት ተገቢ ስላልሆነ የሚነገሩትን ነገር ሁሉ የቤተ ክርስቲያኒቱን አንድነት፣ የቤተ ክርስቲያኒቱን ህብረት፣ የምእመናንን አንድነት፣ የካህናትን አንድነት የሚንድ ነገር ሲመጣ ቆም ብሎ የተባለውን ነገር በመጠየቅ እውነት ሐሰት ብሎ ቤትን ዘግቶ ከቤት ውስጥ ችግሩን በመፍታት መወያየት እንጂ ሰዎች በሚቀይሱልን መንገድ ሁሉ ተጉዘን መሳቂያና መሳለቂያ ላለመሆን እንትጋ፣ እንጹም፣ እንጸልይ። አሁንም ብፁዕነታቸው እንደተናገሩት ይህች የተቀደሰች ጾም ለኢትዮጵያ ብርቅ ድንቅ ሌላ 13ኛ ወር ደግሞ ምስጢርን ያዘለች ዕለተ ምጽአቱን የምናስታውስባት ጳጉሜን ስንል ዕለተ ምጽአቱን የምናስታውስባት ነው። የመጨረሻው ዓለም የዓለም ዛሬ ውጥንቅጡ የበዛበት ዝክንትሉ የበዛው ዝም ብሎ አንዱ ገዳይ ሌላው ተገዳይ፣ አንዱ አሳዳጅ ሌላው ተሳዳጅ የሆነው ዓለም ጥቅልል ብሎ የሚጠፋበት፣ በአንጻሩም ተርኅወ ሰማይ ሰማይ የሚከፈትበት ጸሎት የሚያርግበት እግዚአብሔር ለሰው ልጆች ሁሉ ምሕረቱን ቸርነቱን የሚያደርግበት ቅዱሳን መላእክት እነ ቅዱስ ሩፋኤል ሌሎችም መላእክት የሰውን ጸሎት የሚያሳርጉበት የተለየ የምስጢር ወር ናት። በዚች የምስጢር ወር በዚች የምስጢር ሳምንት ባንድ ሁነን ለጸሎት ተግተን ለፍቅር ተግተን ከቤት ጀምረን ከቤት የተጣላ ነው ካለ ታርቀን ይቅርታ ጠይቀን ተጠያይቀን ይቅርታ የጠይቀኝ አይደለም የበደሉንን ይቅር እንደምንል በሚለው ምክንያቱም ጸሎት የሚያደርገው ዝም ብሎ አይደለም። ዝም ብለን ብንጮህ ስንጮህ ብንውል ብናድር ዋጋም አይኖርም። ይቅርታ ጠይቀን ይቅርታ ተጠያይቀን በፍቅር በአንድነት ሆነን ወደ እግዚአብሔር እንጹም። እግዚአብሔር መከራውን ያሳልፈዋል፣ አንድነቱን ይሰጠናል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አደራ ምለው ደግሜ ደጋግሜ የኃጢአት ተካፋዮች እንዳትሆኑ። ይሄ እዚያም እዚህም አዲሱን ዓመት በዘፈን እንቀበለው የክርስቲያን ወጉም አይደለም። ስላለፈው እግዚአብሔርን የምናመሰግንበት ስለሚመጣው ደግሞ እግዚአብሔርን የምንለምንበት የሕይወት ጤና እንዲሰጠን ለሚማረው ለተማሪው እውቀቱን፣ ለገበሬው የማረሱን የማምረቱን፣ ለነጋዴው ስለ ንግዱ፣ ስለ ሁሉም ነገር አዲሱን ዘመን ስኬታማ የሚሆንበትን መንገድ መጸለይ፣ ወደ እግዚአብሔር መጮህ እንጂ በዘፈን በዳንኪራ ማለፉ በእውነት እጅግ የሚያሰቅቅ ነው። ይልቁንም ደግሞ እንደዚህ ያልሆነ የድፍረትን ነገር ባካችሁ እናርቀው። ክርስቲያኖች እኛው የራሳችን ተባባሪዎች እየሆን ነው። እንዲህ አይነት ቦታ ሲሆን የትም አንድረስ። ቤተ ክርስቲያን ተሰብስባችሁ ጸልዩ፣ ዘምሩ፣ የእግዚአብሔርን ቃል ተማሩ፣ እግዚአብሔርን ለምኑ። በዘፈን ማንም ጥቅም ያገኛ አላየንም። ዘፈን አለው ይወግ ለሀገር የሚዘፈን ለጋብቻ የሚዘፈን ለጀግኖች የሚዘፈን አለው ወግ ባህል አለ የሚደገፍ። ግን ዝም ብሎ የሌለ የኃጢአት ዘፈን ሀገርን ያጠፋል፣ ወገንን ያጠፋል፣ ሰካራም ያበዛል፣ ጦማዳሪ ያበዛል እንጂ ጤናማ ሲያደርግ አይቼም ሰምቼም አላውቅም። መጽሐፍ ቅዱስም አያስተምረንም። ስለዚህ ቅዱስ ፓትርያርካችን ፈቃደ እግዚአብሔር ሆኖ በቸርነቱ ጠብቆ እንዲመልስልን የሁላችንም ጸሎት ሆኖ እነሆ ለጊዜው ወደ ሰሜን አሜሪካ አመርተዋል። በጤና ምክንያት ያው ዓመታዊ ቀጠሮ ስለነበራቸው ነው። ስለዚህ ያንን ሲጨርሱ ይመጣሉ። ጸሎት እንዲጸለይ የቅዱስነታቸው መልእክትና ትእዛዝ ስለሆነ ሁለታችንም እንድናስተላልፍ ስለታዘዝን ቤተ ክርስቲያኒቱን ወክለን ካለን ኃላፊነት ጋር ይህንን መልእክት አስተላልፈናል። እግዚአብሔር ሁላችንን የሚባርከን የሰላም አምላክ ሰላሙን ያብዛልን። እግዚአብሔር ይጠብቅልን። አሜን። አንዲት ይችን አለብሳታለሁ። ይችን በዚህ ምንባብ በጽዮን መለከት ንፉ፣ በቤተ ክርስቲያን ብላችሁ አውጁት። ይህንን በጽዮን መለከት ንፉ፣ ጾምን ቀድሱ፣ ጉባኤውን አውጁ፣ ማህበሩን ቀድሱ፣ ሽማግሌዎችም ሰብስቡ፣ ሕፃናቱና ጡት የሚጠቡትን አከማቹ። ሙሽራው ከእልፍኙ ሙሽራይቱም ከጫጉላዋ ይውጡ። የእግዚአብሔርም አገልጋዮች ካህናት ከወለሉና ከመሰዋው መካከል እያለቀሱ
አቤቱ ለሕዝብህ ራራ